ሰላም በኔ ቤት ይህንን የመሰለ የቺክን ከባብ አሰራር በቀላሉ እንዴት አድርጌ እንደምሰራ አብረን እኔ እጅግ በጣም የሚጣፍጥና ቆንጆ የቺክን ከባብ የአረቦችን ምግብ የምትወዱ ከሆነ ይሄን ሬሲፒ ሴቭ አድርጉት፣ ይጠቅማችኋል። በጣም ቆንጆ ቀላልና ግን በጣም ፍሌቨርፉል የሆነ የቺክን ከባብ አሰራር ነው። እኔ የተጠቀምኩት ቺክን ብረስት ነው። ታጥቦ የተዘጋጀ ቺክን ብረስት በእንዲህ በምታዩት መልኩ ቆራርጠን እናዘጋጀዋለን ማለት ነው። በጣም አላተልቀውም፣ በጣም ደግሞ ትንንሽ አይደለም። እንደዚህ በቃ ኪዩብስ የሆኑ በምታዩት መልኩ እንደዚህ ቆራርጠን ቺክናችንን በምንፈልገው መጠን እናዘጋጃለን ማለት ነው። ይሄ ሬሲፒ ሴቭ አድርጉት፣ በጣም ይጠቅማችኋል፣ ትወዱታላችሁ በእርግጠኝነት ነው የምነግራችሁ። እዚህ ጋር እኔ እርጎ ተጠቅሜ ያለሁኝ 1 ኩባያ እርጎ፣ እርድ፣ ቆንዶ በርበሬ፣ ጨው፣ ሲዝኒንግ ሳልት እና ፓፕሪካ ተጠቅሜ ያለሁኝ እና የተፈጨ ነጭ ሽንኩርት፣ ቺሊ ኦይል ተጠቅሜ ያለው ከነ ቺሊው ራሱ ማለት ነው። ተዘጋጅቶ የሚሸጠው ቬኒገር እና ዘይት ነው እዚህ ጋር ያደረኩት። በምታዩት መልኩ ሁሉንም ግብአቶች ከጨመርኩኝ በኋላ በደንብ አድርጌ ለውሰዋለሁ ማለት ነው። ማሪኔት አድርገን ስለምናስቀምጠው ደሞር በተቀመጠ ቁጥር ፍሌቨሩን በጣም ስለሚወስድ እጅግ በጣም ልዩ ይሆናል ማለት ነው። እኔ በእንዲህ በምታዩት መልኩ ቀላቅዬ አስቀምጫለሁ ማለት ነው። እዚህ ጋር ደግሞ የፈረንጅ ትንንሽ ቃሪያዎችን ነው የተጠቀምኩት። እኔ የምትፈልጉትን አይነት አትክልት ማድረግ ትችላላችሁ። የማትፈልጉ ቺክኑን ብቻ ማድረግ ትችላላችሁ። እኛ በእንዲህ መልኩ ነው የሰራ ነው። እንደዚህ ፍሬውን አውጥቼ አዘጋጀዋለሁ ማለት ነው። ሽንኩርቱንም እንደዚህ በምታዩት መልኩ ቆራርጠን እናዘጋጀዋለን። ከዛ ይሄ በማግስቱ ነው ማለት ነው ኦቨርናይት አሳድሬው ከዛ ለምሳ ማለት ነው። በእንዲህ በምታዩት መልኩ ማሪኔት ሆኖ ያደረውን ቺክን እንደዚህ ይሄ ባርቤኪው ስቲክ ማድረጊያው አለች አይደል? ስቲኩ አለች አይደለ? እሱ ላይ ሆን እንደምታዩት እንደዚህ አድርገን አንዴ አትክልቱን ቺክኑን እያደረግን እየቀላቀልን እናዘጋጀዋለን ማለት ነው። በጣም ቆንጆ ነው። ሰርታችሁ ሞክሩት፣ ትወዱታላችሁ። ቺክን ብረስት ራሱ አይመስላችሁም። ሀው ጁሲ ሬዝ ዮገርቱ በጣም ሶክ እና ሶፍት እንዲሆን በቃ በጣም ሞይስት ነው ውስጡና እንዲፍርፍር አይልም እንደ ቺክን ብረስት። ትወዱታላችሁ፣ ሰርታችሁ ሞክሩት። በእንዲህ መልኩ ካዘጋጀ ነው በኋላ ግሪል ማድረግ ይቻላል። ኦቨን ውስጥ ማብሰል ይቻላል። መጥበሻ ላይ እያገላበጡ ማድረግ ይቻላል፣ ማብሰል ይቻላል። እኔ የተጠቀምኩት ኤር ፍራየር ነው። በጣም በአጭር ደቂቃ ውስጥ ያበስለዋል። እያገላበጥን አሁን ለምሳሌ 10 ደቂቃ ቢፈጅብን 5 ደቂቃ በአንድ ሳይድ 5 ደቂቃ ገልብጠን ደግሞ በአዘር ሳይድ ያለውን እናበስላለን ማለት ነው። እዩት። እኔ በእንዲህ መልኩ አንድ 13 ደቂቃ ነው የፈጀብኝ። የሚገርም የቺክን ከባብ ሰራን ማለት ነው። ሽታው ልነግራችሁ አልችልም። እጅግ በጣም ደስ እያላችሁ የምትበሉት የምግብ አይነት ነው። ዊኬንድ ላይ ከቤተሰባችሁ ጋር ታይም ሲኖራችሁ ቁጭ ብላችሁ ኢንጆይ የምታደርጉት የምግብ አይነት ነው። ሰርታችሁ ሞክሩት። እኔ እንደዚህ ቆንጆ ሆኖ ደርሶልኛል። አብሬው ራይስ ድሬሲንግ ምናምን አለው። እሱም በሌላ ቪዲዮ እንዳይረዝምባችሁ በሌላ ቪዲዮ ይዤ እመጣለሁኝ። ግን ቺክኑ እኔ በእንዲህ መልኩ ይኸው ሁለተኛውም ዙር በእንዲህ በምታዩት መልኩ ቆንጆ ሆኖ ደርሶልኛል። እጅግ በጣም የሚጣፍጥና ቆንጆ የቺክን ከባብ አሰራር ነው። ሴቭ አርጉት፣ ሬሲፒውን ይጠቅማችኋል። ይህንን ይመስላል። በቃ ሰርታችሁ ሞክሩት። ስላያችሁት፣ ስለምታዩት፣ ስለምትሰጡኝ አስተያየት፣ ሼር ስለምታደርጉ ከልብ አመሰግናለሁ። በእንዲህ መልኩ ደርሶልናል። እዩት። አያምርም? በጣም ያምራል። በጣም ይጣፍጣል። ቆንጆ የቺክን ከባብ አሰራር በቀላሉ በቤታችን ውስጥ። አንዳንድ ጊዜ ሬስቶራንት ሄደን የምንፈልገውን አይነት ጣዕም አናገኝም አይደለ? እንደዚህ በምትፈልጉት በራሳችሁ ፍሌቨር መስራት ትችላላችሁ። እዩት። እጅግ በጣም የሚያምር ነው። ሰርታችሁ ሞክሩ። ስላያችሁት አመሰግናለሁ። ባባይ